እንግዲህ በቅርቡ ዱባይ ፈርኒቸር አዲሱን ፕሪሚየም ብራንች በቦሌ ከፍቷል። ሙሉ አድራሻውን የቱ ጋር እንደሚገኝ በቪዲዮ መጨረሻ ላይ ያሳያችኋለሁ። እስከዛው ግን እነዚህን እንከን የለሽ እቃዎቻቸውን በደንብ ላሳያችሁ። የዱባይ ፈርኒቸር ውጤቶች እንግዲህ ቀልብን የሚገዙ ምቾት መገለጫቸው የሆነ ከዘመኑ ጋር የዘመኑ ዲዛይኖችን ይዘው በጥራት ጉዳይ ምንም የማይደራደሩ ዋጋቸውንም ብትሉ ማህበረሰቡን ያማከለ ምርጥ የፈርኒቸር ውጤቶች መገኛ ናቸው። አዲስ ቢሮ ለመክፈት ያሰባችሁ ካላችሁ ወይም አዲስ ጎጆ ቀላሽ ከሆናችሁ ወይም ደግሞ ነባር እቃዎትን በአዲስ ለመቀየር ካሰቡ ዱባይ ፈርኒቸር ለቤትም ለቢሮም የሚሆኑ እጅግ በጣም ያማሩና የተዋቡ እቃዎችን ይዞ ይጠብቀውታል። ከእናንተ የሚጠበቀው በአካል ሾሩማችን ድረስ በመምጣት አሊያም ደግሞ የኢንስታግራም እና የቲክቶክ ፔጃችንን በመከተል አዳዲስ እቃዎች ሲገቡ መመልከት ትችላላችሁ። አሁን ደግሞ ቦሌ ማዶ ሆቴል ጀርባ የተከፈተው ብራንቻቸውን አድራሻ ልንገራችሁ። እንግዲህ ከአትላስ ወደ ኤርናሞል የሚወስደው መንገድ ይዛችሁ በማዶ ሆቴል ጋር ወደ ቀኝ ትታጠፋላችሁ። 50 ሜትሮችን ወደ ውስጥ እንደገባችሁ በምታገኙት መስቀለኛ መንገድ ጋር ወደ ቀኝ ትታጠፋላችሁ። አሁን ዱባይ ፈርኒቸር ደርሳችኋል። እንኳን ደህና መጣችሁ። እንግዲህ ማንኛውም አይነት ጥያቄ ካላችሁ እንደተለመደው ከታች ካፕሽን ስር ስልክ ቁጥር አስቀምጬላችኋለሁ። ሄሎ ዱባይ ፈርኒቸር ብላችሁ መደወል ብቻ ነው። መልካም ቀንን ተመኘንላችሁ። ዛሬ